እግዚአብሔር ያለውን አስብ፣ ሰይጣን ያለውን እንዳታስብ፣ ጎረቤት ያለውን አታስብ፣ ኢየሱስ ያለውን አስብ። ሃሌሉያ። ጣታችሁን እንዲያርጉና እንዲኖራሉ
ትዛለኝ ባካችሁ ከማባታችሁ ባጠገብ ያለው ሰው እግዚአብሔር አንተን ትዝ ብሎታል ማለት ድገም የዘከርያስ ስም ያስታውሳል የሚል ትርጉም ከያዘ ኦኒ የተባለው ደግሞ አባቱ ስም ይባርካል። እንዲህ አትበላ እስቲ በረከት ፈለጋል ወደ የበረከት ልጅ ነኝ መንጀ ከዛሬ ጀምሮ እግዚአብሔር በስድስት ነገር ይባርካል። አንደኛ በበረከት ይባርካል። ሁለተኛ በጤንነት ይባርካል። ሶስተኛ በእውቀት ይባርካል። አራተኛ በማስተዋል ይባርካል። አምስተኛ በጥበብ ይባርካል። ስድስተኛ በገዥነት ይባርካል። ስንባረክ በጓዳ በረከት ብቻ ሳይሆን በሳሎን በረከት ብቻ ሳይሆን በኪስ በረከት ብቻ ሳይሆን በሳጥን በረከት ብቻ ሳይሆን በአደባባይ በረከት ብቻ ሳይሆን በሰማያዊ በረከት ጌታ ወይኔ ወደ ባካችሁ ቀኝ እጅን ወደ ላይ አንሳና ተባርክ ያለ የጌታችን አምላክና አባት በሰማይ በመንፈሳዊ ተባርከናል። በስብዕና ተባርከናል። በመውጣት ተባርከናል። በመግባት ተባርከናል። በውጤት ተባርከናል። እጅን እንዲያርግና በሽታ ገደል ይበላ ጊዜ ችግር ገደል ይበላ ተባረክ ያለበላ መፈወስ ማለት እኮ መባረክ ነው። ለዚህ ነው የሰማይ በረከት ሽታ ሰውን የተካፈሉ የቆሬ ልጆች የአሕዛብ ልጆች እንደ ምድር እንድትናወጣ ሰማያት ባካሉበት ቦታ ቢሄዱ እኛ ምን እንሆናለን? ተባርከናል። ኑሪ ተባረክ ያለሽ ጌታ እና ተባረካል። የተባረከ ተስፋችን ኢየሱስ ይባረክ የሚል ጮኸ አሜን ይበላል። ሶስተኛ ስሙ ባሪክ የተባለው ሰው ስም የስሙ ትርጉም በጊዜ በጣም መጽሐፍ ቅዱስ አወቀን ያላችሁ ብለሽ ዘከርያስ ያስታውሳል። ኦዲዮ ይባርካል። ባሪኩም በጊዜ ዛሬ ልጅ ነው ባካችሁ አስታውሳል። ይባርካል። እስቲ ጩና ጊዜ ነው ጊዜ ባካችሁ ምን አይነት የሰው ዛሬ በላ ጩና እስቲ ጊዜ ነው ጊዜ በደንብ ስማ። ልትባረኪ ጊዜሽ ነው። ተፈታሽ ልታመልኪ ጊዜሽ ነው። ተናምታ ልታገለግል ጊዜ ነው። ከፍታ ልታስገባ ጊዜ ነው። ይዛ ልትሻገር ጊዜ ነው። የመንግሥተ ሰማያት ዜማ ልታዜም ጊዜ ነው። የመንግሥተ ሰማያት በረከት ልትይዝ ጊዜ ነው። ባካችሁ ምን አይነት ቦታ ነው የመጣሁት? ባካችሁ በጌታ ይዣለሁ። እስቲ ጊዜ ነው በሉ አንድ ጊዜ። ጌታ ያለኝን ልቀበል ጊዜ ነው። ችካህሊ አቦ ጌታ ያሳብ ማዶ ትሻገራለህ ብሎኛል። ልሻገረውን ግን ጊዜ ነው። ለሌላ ትተርፈኛለህ ብሎኛል ጌታ። ለሌላ ልተርፈውን ጊዜ ነው። ሌባስ ከመሆን ባካችሁ በጌታ ይዤላችኋለሁ። ባካችሁን በኢየሱስ ይዤላችኋለሁ። ሰይጣን ያንቺን ልጅሽ ላይ ነው። ያንቺን እንኳን በልጅሽ አይሳካም፣ እንኳን ባንተ ዘርዘርሽ አይሳካም፣ ነገም አይሳካም ብሏል። ኢየሱስ ግን
ልትባረከውን ጊዜ ሆኗል። ቀኝ እጆቻችሁ ወደ ላይ አንሱና እናናድድ አላልኩም። ዜናን ዛሬ እናቃጥል እናናድድ አልወጣልኝ እናቃጥል። ቀኝ እጆቻችሁ ወደ ላይ አንሱና ምንም ልታደርግ አትችልም ብሏል። ጊዜ ነው በለው አንድ ጊዜ። ሞቱን ሊሰብክ ጊዜ ነው። ትንሣኤውን ሊያዜማ ጊዜ ነው። ደግም ምጽአቱን ሊዘምር ጊዜ ነው። ውረስ ያለኝን ሊወርስ ጊዜ ነው። ውጣ ያለኝን ከፍታ ሊወጣ ጊዜ ነው። ተቀበል ያለኝን ሊቀበል ጊዜ ነው። ስጥ ይላላለውን ሊሰጥ ጊዜ ነው። ሶፖሶ ኬናስ ለቶማናቶ ካንቶ ለባስ አጠገብ ያለውን ሰው ለነዛ ሄደኝ ንገር ብሏል። ጊዜ ስለሆነ በሉ መከልከል አይችልም። ይኸውላችሁ ተገዢ ያለ ሁሉ እስከሚገዛሽ ድረስ፣ ተንበረከክ ያለ ሁሉ እስከሚንበረከክ ድረስ እጆቻችሁ ወደ ላይ አንሱና ጊዜ ነው በላን ጊዜ አይሰማም። ጊዜ ነው በላን ጊዜ ሐዋሳ ወደዚህ አዲስ አበባ አልመጣሁም። ሐዋሳ እያለሁ እንጦጦ መካነ ኢየሱስ አንድ ወንድም ወደ ሐዋሳ መጣና ጌታ እንዲህ ይላል አለ። ልታበላሹ እንኳን ጊዜ ነው አለ። ተጠያቂ ነው። ብትሰራ ጊዜ ነው። ምን ማለት ነው? በቃ ጊዜ ነው። አንድ ነገር አበላሽታት ብሎ ከእንግዲህ በራ ይሰገባ እግዚአብሔር ነው የሚጠይቅ አለ። ከዛ ሌላ ደግሞ ነገስታትን አሳልፌ ሰጣ። ለምን እንዴት ነው አለ። በቃ ጊዜ ነው አለ። ብራዘር ጊዜ እስከሚደርስ ድረስ ፍሽካ በሰማይ እስከምነፋ ድረስ እግዚአብሔር ጽፎ ኢየሱስ እስከሚፈርም ድረስ መንፈስ ቅዱስ ማይተም እስከሚያሳርፍ ድረስ አሁን አሽከሮች ነን። ያ ጊዜ ሲመጣ ግን ጌቶች ነን። እንዴትም ስለ መለኮት ትምህርት ቤት ውሰደኝ። ይኸው ለምንድን ነው አለ ግዙአቸው። ተገዢ ለገዢ ሁልጊዜ ባሪያ ነው። እኔ ዛሬ መልእክት አለኝ። አማርጠሽ ልትበይ፣ አማርጠሽ ልትለብሺ። እስቲ ከተቀመጥክበት ብድግ በልና ጊዜ ነው ብለሽ ጊዜ ነው። ይሄ ነገር ዛሬ እየረበሸኝ ነው። ከሞን ጩና እስቲ ጊዜ ነው በላን። በአጠገቤ ያለውን ሰው በደንብ ያዝና አትያዘኝ ጊዜ ነው በለ። ልትፈወሺ ጊዜሽ ነው። ተፈታይ ወደ አደባባይ ወተል ነው በአምልኮ ልትቦርቂ ጊዜሽ ነው። የታዘብሽ ነገር ተለቆ ወደ ቤትሽ ሊገባው ጊዜሽ ነው። ትወጣለ ወደ ተባለው ማዶ ልትወጣል ከፍታ ልትወጣ አሁን ጊዜ ነው። ይሄን በሽታ ያመጣ ማን ነው? ሰይጣን ነው። ይሄንና በሽታ ጣጣት ሰይጣን ነው። ሰይጣን ዛሬ በማባበል እንዳወጣል በስልጣን ቃል አንድ የገባ ሰው ካለ ጮህ በስልጣን ቃል ይባል ይለቀኛል ይባል። እየተቀመጣችሁ ባጠገባችሁ ያለው ሰው ያዙና ይዛችሁ ቁጭ እያላችሁ ምን ሊጋብዝ ብላችሁ ቁጭ በሉ። ምን ሊጋብዝ? ጊዜው ሲደርስ ሰው ጋብዘኛ ሊጋብዝ ሰው ቀን ሲወጣለት ግባና ብላ ይላል። አብለኝ አይልም። ሰው ታሪክ ሲለወጥ ምን ልርዳ ይላል እንጂ እባክህን እርዳኝ አይልም። ሰው ታሪክ ሲለወጥ ግባ ይላል እንጂ ቤቴ ባዶ ነው አይልም። ዛሬ መልእክት አለ። ጊዜ ነው። ቀንበሪ ተሰብሯል። ዛሬ ታሪክ ተገለበጠ። ጊዜሽ ነው። ታሪክ ተገለበጧል። ቀኝ እጆቻችሁ ወደ ላይ አንሱና በታላቅ ድምፅ ጊዜ ነው ብላችሁ ድገሙ። አንድ ጊዜ የአያቱ ጊዜ ለልጅ ልጁ የሚገርም ነው። ጊዜ የተባለው ነገር በእኔ በሆነም በአባቴ በረከት በአንተ ማስታወስ ምን ላድርግ? በአባቴና በእኔ መካከል ምን አለ? በረከት አለ። አንተ ያስታውሳል። ዘከራ ስማ አንተ ስም አስታውሳል። እግዚአብሔር ባንተ ዘመን ጽሪ ያን ያስታውሳል።
ከዚህ ከጭቋና ምድር እና ይላቀቃሉ። ሸቱ በአጠገቤ ያለውን ሰው እንኳን ለእኔ በሉ ዘና እያላችሁ ለዘሮቼ በሉ የምተርፍ ነገር መጥቷል። ጊዜ ስለሆነ በሉ ጊዜ ስለሆነ ያድናል ኢየሱስ። ከዛ ልክ የተባለው ጊዜ ዋ ባካችሁ በእናታችሁ ወይ እኔ ዛሬ አንድ ነገር እኔ ወጪቼ ልሂድ መሰለኝ የሆነ ነገር በላይ ይከታተላል። በአጠገብ ያለው ሰው በነቢያት የተባለው ጊዜ ይሄ ነው በል። በሕልም ስትከብር ያየኸው ጊዜ ይሄ ነው በል። በራእይ ስትከብር ያየሽው ጊዜ ይሄ ነው በል። የገባ አንድ ሰው ካለ ጮ አሜን ይበልና ጊዜውን ወይ እስቲ አንዴ ወይ ይበሉ ወይ ከመሆኑ ባካችሁ ጣታችሁን እንዲያርጉና አሁንማ ጊዜ ነው በሉ። ማንም አስተያየት መስጠት አይችልም በሉ። ምክንያቱም ጊዜ ሲመጣ አስተያየት አስፈልግም። ልክ ይሄ ጊዜና ይሄ መልእክት መጥቶ ሲቆይ ጊዜው ሲደርስ እግዚአብሔር ስለ እግዚአብሔር የማያውቀውን አንድ መንግስት ወይም አንድ ንጉሥ አስነሳ። የፋሪስን ንጉሥ ቂሮስን ከሞን በአጠገቤ ያለው ሰው ገፋርና ከጴንጤ አጣብቅ ያንተን ነገር አይዛብ እያመጣልኝ ነው በለ። ተንበርክኮ ነው የሚሰጥልኝ በለው። ዛሬ አንድ መልእክት መጥቶልኛል። እቺን መልእክት አሜን ለምለው በዚህ ዓመት ላይ ይኸውልህ አንቺ ተቀባይ ቆመሽ ሰጪ ግን ተንበርክኮ ይሰጣል። ይኸውልህ ብዙ ጊዜ በአባሻ የተለመደው ተቀባይ ከሰጪ ተንበርክኮ ነው ወይም ተሽቁጥቁጦ ነው ወይም ተሸማቅቆ ነው የሚቀበለው። አሁን ግን ጊዜ ስለሆነ ሰጪ ተንበርክኮ ይሰጣል። ሰጪ በልማና አክብሮ ይሰጣል። ወይኔ ጉዴ! በአጠገቤ ያለውን ሰው ለምኖ ነው የሚሰጥ ይበል። ለምኖ ይሁን ለምነይ የከለከለውን ለምነሽ የከለከለውን ዘንድሮ ለምኖ ይሰጣል። እኔ ዛሬ ልጆች ነኝ። ለምኖ ለምኖ ናና ካርቶን ውሰድ የትም አትሂጂ በቃ እኔ እኮ እከሌ ነኝ ባለፈው ጠይቀሽ ባለፈው ጠይቆ ጊዜ የለኝም ያልከው አሁን ጊዜ ነው። መጣይ ተረከብሰውን መጣይ ተረከብሰውን መጥቼ አስረክቢ መጥቼ ልስጥ እኮ ነው መጥቼ ጊዜ ስለ አይዛብ ተራ ከዋጃ ወጣ ቂሮስ እንዲህ ያለ አይዛብ ነው ስለ የእስራኤልን ልጆች የእስራኤልን አምላክ መቅደስ በአገራቸው ሄዶ እንድንሰሩ አንድ እስራኤል በዚህ ባርነት ምድር እንዳይቀር ወደ ሀገሩ ይመለሳል። ባካችሁ በደምብ ስሙልኝ። ወደ ታምራት ልገባ ትንሽ ደቂቃዎች ነው ቀሩ። በአጠገቤ ያለውን ሰው ገፋ አድርግና ወደ አይምሮዬ ትመለሳለህ በል። ወደ በረከቴ ትመለሳለህ በል። ወደ ሪስት ትመለሳለህ በል። ወደ በረከቴ ትመለሳለህ በል። ቁልፍ ተሰጥቷል በል። ይኸውላችሁ ዘንድሮ የምትገባው የምታስገባው ሌላ ሰው ሳይሆን የምትከፍተውም አንተ የምታስገባውም አንተ የምታሰማራውም አንተ። በአጠገቤ ያለውን ሰው የሚከፍተው እኔ ነኝ በል። የሚያሰማራው እኔ ነኝ በል። ቦታ የሚያስይዘው እኔ ነኝ በል። ቁልፉ በእኔ እጅ ነው በል። ሌላን መጠበቅ ቀረባል። የጠራኝ አምላክ በአብ ቀኝ የተቀመጠ ኢየሱስ ምስክሬ ነው። ከዛሬ ጀምሮ ማዶን መጠበቅ ቀራ። ከዛሬ ጀምሮ ማዶን መጠበቅ ቀራ። ከዛሬ ጀምሮ ሌላን አካልን መጠበቅ አበቃ። ሌላ እስከምጠባት
እስከመጣ ድረስ ማጽናናት፣ አይዞ ማለት ምን ቀረ? ቁልፉ በእጄ ነው። ቁልፉ በእጄ ነው። ቻቹን እንዲያርጉና ቁልፉ በእጄ ነው አሉ። ቢፈልግ ዘጋለሁ በለ፣ ቢፈልግ ከፍታለሁ በለ። እስከዛ ድረስ ኮንፊደንስ፣ ሙሉ እምነት በእናንተ እስከሚኖር ድረስ ከዛሬ ጀምሮ፣ ከዛሬ ምሽት ጀምሮ እግዚአብሔር ሌላ ሰው አድርጎሃል። እግዚአብሔር ሌላ ሰው አድርጎሻል። ጎረቤት ሲያለቅስ ከዛሬ ጀምሮ አታለቅስ። ሰፈር ሲጨነቅ አብረህ አትጨነቅ። ሌላኛው ጉንጭ ሲይዝ አንተ ቆመህ ታመልካለህ። ሌላኛው ዞር ብሎ ሲያለቅስ አንተ ዞር ብለህ ታመልካለህ። ስለሱ አያገባኝ ላይ ነው። ግን ጊዜ ነው። ጊዜ ሲመጣ ሰባራ ሰባኪ ይሆናል። ጊዜው ሲደርስ ነገ በሱ እግዚአብሔር ታምራት ለካ በአጠገብ ያለውን ሰው ገፋ አድርግና የጊዜ ጉዳይ እና የዶክመንት ጉዳይ ሳይሆን የጊዜ ጉዳይ ነው በለ። አዎ ነገሩ የዘረኝነት ጉዳይ አይደለም። የእንትና ጊዜ ጉዳይ ነው። ልጆቻችሁን ላንሱና ጊዜው ደረሰ ብላችሁ አንድ የገረመኝ ነገር አለ። ቂሮስ ወደ ሀገራችሁ ተመለሰ አለ። ነቢዩ ዘካርያስ ግን ብድግ አለና አሁን ወደ ሀገር መመለስ አዋጣም፣ ቂሮስ እግዚአብሔርን ሰምቶ ወደ ሀገራችሁ ተመለሱ ብሏል። እናንተ ግን አለ ወደ እግዚአብሔር ተመለሱ። ጌታ እንዲህ ይላችኋል አለ ወደ አገር መመለስ አያዋጣም። ቀኝ እጆቻችሁ ወደ ላይ አንሱና ቢባረክ በጌታ ይበሉ፣ ብሳካ በኢየሱስ ጋር በሉ፣ ቢኖረኝ ለጌታ በሉ፣ ለሌላ ቢተርፍ ኢየሱስ ነው በሉ። ለአንድ ወንድም የሆነ ነገር እየሰጠው በአንድ ወንድም አስቀምጬ ያልኩት ነገር አለ። ለዛ ወንድም የሆነ ነገር እንዲሰጥ እግዚአብሔር ነገረኝ። ስሰጥ ለሰውየው ነገር ልብ አድርጋችሁት፣ ይሄ ስጦታ የኔ አይደለም፣ ይሄ ስጦታ የኔ አይደለም፣ ይሄ ስጦታ የእግዚአብሔር። እኔ ግን ባለ አደራ ነኝ፣ አድርሽ ተብዬ ነው። ይሄ ስጦታ ለሰው የሚሰጡ ሰዎች እባካችሁን ተቀበሉ፣ አታሸማቅቁ። አንተ ባለ አደራ ነህ። አሜን። ብር አንተ የት አሳትመሃል? ሃሌሉያ። የት አሳትመሃል? ማተሚያው ሌላ፣ ብሩ የሚለው ሌላ። አንተ ባለ አደራ እንጂ ብሬንማ ብር አንተ ከየት አምጥተሃል? መጽሐፍ ቅዱስ ብሩም ወርቁም የማን ነው ይላል? ሃሌሉያ። አንተ ባለ አደራ ነህ፣ ባለ አደራ ነህ። አንዳንድ ጊዜ አሁን ለሰጠው ሰው አሁንም እሰጣለሁ። ሲሰጥ በአጠገቤ ያለው ሰው አብዳል አላበጡ ባላደራ ስለሆነ አስከርታል ጨምር ብሎኛል። እባካችሁ ይሁና ነገር አንዴ ከባድ አድርገን ሌላውን ስካርጋት ትመረቀን ባላደራ ናት። የዛ ብር ባለሴት ተብላልና የብሩ ባለቤት ሌላ ነው። ወደዛ ወደ ሀዲያ ዞን አንድ ጊዜ ኮንፍራንስ ሄጄ የሆነ ችግር ደረሱ። የአንድ ቤተሰብ ላይ ቴሌቪዥን ሲጀምር ምን ብሎ ነው የሚጀምረው? ዜና ይህ የኢትዮጵያ ቴሌቪዥን ብሎ ጋዜጠኛው አሁን እንጂ የኢትዮጵያ ቴሌቪዥን ምናምን ስል ሰውየው ሞኝ ናቸው። አቆም ኮባስ አልኩና ባድያኛ ሄደ ያሉ ጨምር እስቲ ቀድሞ ቃል አለ በይኔ ቴሌቪዥን ኢትዮጵያን ምን አገባ? ቴሌቪዥኑ የኔ የኢትዮጵያ ይላል። ሲለካ ሰፈር ጎረቤት አይዋደድም። እሳቸው የኢትዮጵያ ከተባለ ዙሪያ ሁሉ ኢትዮጵያ ናቸው። መጥቶ ይቀበላል አሉና የኢትዮጵያ ድጋም እስቲ ዜና በዝርዝር የኢትዮጵያ ቴሌቪዥን እንደዘገበው ስለው በድንጋይ አነሱና ቴሌቪዥኑ እሳቸው ሰውየውን ሊመቱ ነው፣ ግን የራሳቸው ቴሌቪዥን ነው ጉዳይ። አሁንም በእናንተ ባለቤትነቱ ለሌላ ነው። አንተ ውስጥ ያለ በረከት ባለቤትነቱ ሌላ ነው። ሃሌሉያ ሃሌሉያ። እንዲህ አለ እናንተን እርግጥ ቂሮስ ወደ ሀገራችሁ መልሷል።
እናንተን ግን እኔ ወደ እግዚአብሔር እመለሳለሁ። ምን ሰምተሃል አለው። እግዚአብሔር እንዲህ ብሏችኋል፣ ተመለሱ እኔም እመለሳለሁ። ሀይ ፍቅር እጃችሁን አንሱና ሀይ ፍቅር በለዋል። ሀይ እግዚአብሔር ከአንድ የሱ አገልጋዩ ተመለሱ፣ ግድ የለም ተመለሱ እኔም እመለሳለሁ። ይህን ትንቢት በቤቴ ላይ ጌታ ስሰማ እንዲህ ብለህ ለልጆቼ ንገር አለኝ። በአጠገቤ ያለውን ሰው ጌታ እንዲህ ይላል በሉ፣ ወደ እኔ ተመለስ እኔም ተመልሻለሁ። ከዛሬ ጀምሮ በቅርበት እንጂ በርቀት ያንተን አልሰራም። ከዛሬ ጀምሮ እግዚአብሔር ሸለቆይን ቀርቦ ይሞላል። ቻቻቻቻቻቻቻቻቻ እጆቻችሁን አንሱና የኔን ነገር እግዚአብሔር በቅርበት ይጨርሳል ብሎ አንድ ጊዜ ድገሙ። አንድ ጊዜ ባካችሁ ከዚህ ይጀምራል። እኔ ወደ እናንተ በመመለስ እናንተ ወደዚህ በመመለስ አንድ ድምፅ አንድ ነገር ገባልኝ። ቅድም እዚህ ጋር የእግዚአብሔር ሰው ፓስተር ቢኒያም ፕሮግራም ላይ እና እንዳስተላልፈው ስለ ፍርድ እናገር ነበር። በአጠገቤ ያለው ሰው እግዚአብሔር ይመስገን አባቴ ዳኛ ነው በሉ። ጠላት ዝም ብሎ ነው እዚህ ያመጣው ይበሉ። ታያለህ አሁን ላይ እኔ ይፈረድልኛል በሉ። ቢፈልግ አንዳንድ ነገር ያጠፋውን ነገር በጀርባ ይከፍላል እንጂ እግዚአብሔር እዚህ በአደባባይ ላይማ ለጠላት እንዴት ይፈርዳል? በአጠገቤ ያለውን ሰው የተፈረደልኝን ወረቀት ይዤ ልሄድ እየጠበቅኩ ነው። እንደሄድኩ አስለቅቃለሁ በሉ። ሁለት ሰዎች በመሬት ተጣሉና ፍርድ ለአንዱ ተፈርዶ እንዲመጣ ያ ሰውየው ያጠረውን አጥር ፖሊስ ሳይዝ የቀበሌ ምናምን ሳይዝ ሄዶ ይነቅላል። በህግ ህግ ይትበላል። በህግ አትንቀል በህግ ልክ ህጎች ሲመጡ ወረቀቷን አሳያ ምንድን ነው ተፈርዶልኛል። ከዛስ ያንሳ ዛሬ ኮተት ሁሉ ይነሳል። ያንተ ያልሆነ ነገር ሁሉ ይነሳል። ያንቺ ያልሆነ ነገር ሁሉ ይነሳል። እጆቻችሁ ወደ ላይ አንሱና በሽታ የኔ አይደለም በሉ። ድህነት የኔ አይደለም በሉ። መከራ የኔ አይደለም በሉ። ጭንቀት የኔ አይደለም በሉ። ባዶነት የኔ አይደለም በሉ። ኢየሱስ የኔ ነው በሉ። በረከት የኔ ነው በሉ። ጸጋ የኔ ነው በሉ። ስኬት የኔ ነው በል። በእውነትም ያንተ ከሆነ አሜን ብለህ አስፈርመህ ያድናል ኢየሱስ። ዋው አሁንም ገፋ አድርግና የኔ ነው በል። የኔ ነው ስኬት የኔ፣ በረከት የኔ፣ መከናወን የኔ፣ ሙሉ የሆነ ነገር የኔ። ከዛ እንዲህ አለ፣ የፍርድ ዘመን አበቃ። እግዚአብሔር ሁለት ነገር አለ፣ መለኮታዊ ፍርድና መለኮታዊ ጸጋ። ዛሬ እዚህ የመጣችሁ ባካችሁ ቾኮፖስ በታላቅ ድምፁና ገብቻለሁ በሉ። አንድ ጊዜ ገባው በሉ። አንድ ጊዜ ይኸውልህ ፍርድ ካለበት ወደ ጸጋ ምዕራፍ፣ ወደ ጸጋ ቀጠና፣ ወደ ጸጋ አዳራሽ፣ ወደ ጸጋ ሜዳ፣ ወደ ጸጋ ገናው ከፍታ እስትጩና ገባው